አብዱላህ ብኑ ሐራም አልአንሳሪ ከአንሷር ባላባቶች ውስጥ አንዱ ነው። አቡ ጃቢር ብኑ አብድላህ ሲባል ሰምታችኋል። የሱ አባት ነው። የኡሁድ ጦርነት ሊጀመር ሲል ነብዩ አለይሂ ሰላቱ ወሰላም ነገ እንዘምታለን አሉ፣ ቁረይሽ ጋር ሊጋጠሙ። ያኔም በህልሙ አንድን ነገር አየ። አብዱላህ ብኑ ሐራም ጦርነቱ ነገ ይጀመራል፣ የመጀመሪያ ከሚሞቱት መሆኑን ተመለከተ። ሸሂድ እንደሚሆን አወቀ። በጧት ተነሳ፣ ሻወሩን ወሰደ፣ ሽቶውን ተቀባባ አላህን ሊገናኝ። ከዛም ልጁን ጠራው ጃቢርን። አብዱላህ ብኑ ሐራም 6 ሴት ልጆች አንድ ወንድ ልጅ አለው፣ እሱም ጃቢር ይባላል። ጠራው፣ ልጄ ወይ ጃቢር አለው። ወንድ ልጅ ያለኝ አንተ ነህ፣ እህቶች 6ቶችን ታያቸዋለህ፣ እነሱን አደራ ተንከባከባቸው። እኔ ነገ ጧት ጦርነቱ ላይ የመጀመሪያ ከሚሞቱት መሆኑን አላህ አሳይቶኛል አለ። ታውቃለህ ደግሞ እዚህ ምድር ላይ እንዳንተ መወደው የለም ነብዩን አለይሂ ሰላቱ ወሰላም ቢሆን እንጂ ካንተ በላይ መወደው ረሱልን ብቻ ነው። አንተ በጣም መወደው ልጅህን እዳም አለብኝ ክፈልልኛል። ጃቢር ይሄ ወጣት ሴት ልጆቹን የማሳደግ እህቶች እዳ የመክፈል ኃላፊነት አባቱ ጣለበት። ጦርነቱ ተጀመረ። አባቱም እዳ አለብኝ ልጆች አሉብኝ ሳይል ገባ፣ ተጋደለ፣ ተሰዋ። ከዛም ቁረይሾቹ ጆሮውን ቆረጡት፣ አፍንጫውን፣ ያልሰሩት ነገር የለም። ነቢዩም ዓለይሂ ሰላቱ ወሰላም ጦርነቱ እንዳበቃ በጨርቅ ሸፍነውት ተገኘ። ጃቢር መጣ፣ አባቱን አየው፣ ተሰውቷል። ገለጠና ሳመው፣ አለቀሰ። ነቢዩም ሊያጽናኑት ጠጋሉና ያ ጃቢር ያሉት ብታለቅስ አልቅስ ግን አሉት እስካነሳችሁ ድረስ አባትህም መላእክት በክንፋቸው አጥለውት ነበር አሉት ነብዩ አለይሂ ሰላቱ ወሰለም። ጃቢር ሌላ ነገር ልንገርህ አሉት ስሜቱን ሊጠግኑ። መላእክት ወደ ሰማይ አውጥተው በሰማይና በመሬት መሃል አባትህን አጠቡት ከወርቅ በሆነ ሳህን አሉት። ጃቢር አሁን ሌላ ጥገና ይፈልጋል። ያ ጃቢር አሉት አገኙትን፣ አንተ ጃቢር ሆይ አባትህን እኮ ፊት ለፊት አላህ አናገረው ቀስቅሷል። እንዴት እሱ ነው የሚያውቅ? አባትህን እኮ ያለ አስተርጓሚ በዚች ምድር ላይ ተከስቶ አያውቅ። ለሱ አባት የሰጠውን ሽልማት ፊት ለፊት አላህ አናገረው ያለ አስተርጓሚ ያለ መልእክተኛ።